ሰላም እንዴት ናችሁ? ዛሬ ላሳያችሁ የፈለኩት ስልካችን ቢጠፋ ቢሰረቅ ወይም ቢበላሽ ስልክ ቁጥራችን ጠፋ ብለን የማንጨነቅበትን ሜትድ ነው ማሳያችሁ። እንዴት አድርገን ከስልካችን ላይ አውጥተን ሌላ ቦታ እናስቀምጣለን እና ስልካችን ቢጠፋም ወይም ቢሰበርም ወይም ቢበላሽም ስልክ ቁጥሮቻችንን ወይም ኮንታክቶቻችንን ፐርማነንትሊ እናገኛቸዋለን፣ አይጠፉም ማለት ነው። አሁን በማሳያችሁ መንገድ ማለት ነው። ምንድነው የምናደርገው? መጀመሪያ ሴቲንግ የሚለው ውስጥ እንገባለን። እዚህ ጋር አንዴ ሴቲንግ የሚለውን እንጫናለን። ሴቲንግ የሚለውን እንደተጫንን ወደዚህ ወደ ታች እንወርድና ኮንታክትስ የሚል እንፈልጋለን። ኮንታክትስ የሚል እዚህ ጋር አገኘን። ኮንታክትስ የሚል አገኘን። እሱ ላይ አንዴ እንጫናለን። ኮንታክትስ የሚለው ላይ አንዴ ከተጫንን በኋላ ይሄ ይመጣልናል። እነዚህ ኦፕሽኖች ኮንታክት ቱ ዲስፕሌይ ኦፕሽን፣ እንዴት ኮንታክታችን ስልካችን ላይ ዲስፕሌይ እንዴት እንደሚታዩ በስም ወይም በቁጥር ብቻ ወይም ስምና ቁጥር ብቻ ሆነው እንዴት እንደሚታዩ ነው። እነዚህ በዋናነት እኔ ላሳያችሁ የፈለኩት ይሄንን ነው። ኢምፖርት ኦር ኤክስፖርት ኮንታክትስ ማለት ኢምፖርት ማለት ኦልሬዲ ኮንታክታችንን ከዚህ ከያዝነው ስልክ ቁጥር ላይ አውጥተን ሌላ ቦታ ላይ ወይም በፍላሽ ወይም በሚሞሪ ወይም ኢሜል ላይ ወይም ክላውድ ላይ ካስቀመጥነው ስልክ ቁጥር ማነው ስልካችን ቢሰበር ቢጠፋ ሌላ ስልክ በምንቀይርበት ጊዜ ኢምፖርት ብለን ኮንታክታችንን አዲሱ ስልክ ላይ ወይም አዲስ የቀየርነው ስልክ ላይ የምናስገባበት መንገድ ነው። ወይም የያዝነው ስልክ ላይ ስልኮቻችን ፎርማት ቢሆኑ ቶታሊ ቢጠፉ ከቀፎ ላይ ቢጠፉ ኢምፖርት አድርገን እንደገና የምናገኝበት ነው። ኤክስፖርት ኮንታክትስ የምንለው ደግሞ ልክ አሁን ከያዝነው ስልክ ላይ ኮንታክቶቻችንን አውጥተን ሌላ ቦታ ለማስቀመጥ የምንጠቀምበት ሜትድ ነው። ይሄ ነው ዋናው። ስለዚህ ኤክስፖርት ኮንታክትስ ስንል ምን ማለታችን ነው? ቶታሊ ኮንታክታችንን ከያዝነው ስልክ ላይ አውጥተን በኢሜል ወይም በሜሞሪ ወይም በፍላሽ ወይም ሌላ ሰው ስልክ ላይ ሪዘርቭ አድርገን ማስቀመጥ ነው ማለት ነው። ስለዚህ አንዴ እዚህ ላይ ክሊክ እናደርጋለን። ክሊክ ስናደርግ ኢምፖርት ፍሮም ስቶሬጅ ዲቫይስ ይላል። ይሄም ማለት ያው ያስቀመጥነውን ሌላ ቦታ ላይ ያስቀመጥነውን ኢምፖርት አድርገን የያዝነው ስልክ ላይ ለማስገባት ነው። ኢምፖርት ቪያ ብሉቱዝ፣ ይሄ ደግሞ ከሌላ ዲቫይስ ላይ ወደ አዲስ የያዝነው ስልክ ላይ በብሉቱዝ ኮንታክቶችን በሙሉ መገልበጥ ወይም ኮፒ ማድረግ ማለት ነው። አሁንም ይሄን ኤክስፖርት ከተደረገ ላይ ነው ማለት ነው። ዋናው ምንድነው? ኤክስፖርት ቱ ስቶሬጅ ዲቫይስ ይላል። ኤክስፖርት ቱ ስቶሬጅ ዲቫይስ ማለት ምንድነው? ከዚህ ከያዝነው ስልክ ላይ ስልክ ቁጥሮችን በሙሉ ምን ማድረግ ነው? ማውጣት ወይም ኤክስፖርት አድርገን ወደ ሌላ ዲቫይስ ላይ ወደ ሌላ ስልክ ላይ ወደ ሌላ ላፕቶፕ ላይ ሊሆን ይችላል፣ ኮምፒውተር ላይ ሊሆን ይችላል፣ ኢሜል ላይ ወይም ክላውድ ላይ ሊሆን ይችላል፣ ወይም ድራይቨር ላይ ሊሆን ይችላል የምናስቀምጥበት ነው። ስለዚህ ኤክስፖርት ቱ ስቶሬጅ ዲቫይስ የሚለውን አንዴ እንጫናለን። ስንጫነው ምን ይመጣል? እንደዚህ አጠቃላይ ኮንታክቶች ይመጡልናል ማለት ነው። ኦል ኮንታክትስ፣ እኔ አሁን ኮንታክት ላይ ስንት አለ? 698 ኮንታክቶች እኔ ስልክ ላይ አሉ ማለት ነው። ፎን ላይ ያለ ይሄን ያክል ቁጥር አለ። ኢሜል ላይ ይሄን ያክል ቁጥር አለ። ሌላ ኢሞ ላይ 0፣ ሜሴንጀር ላይ 0 ኤንድ ስካይፕ ምናምን ላይ ሊቀመጥ ይችላል ኮንታክታችን ማለት ነው። ስለዚህ እንደዚህ አድርገን እናያለን። ከዛ ምን እናደርገዋለን? ኤክስፖርት ኦል እንለዋለን። ኦል የሚለውን ስንጫን ይሄ ይመጣልናል ማለት ነው። ኮንታክት 2021 10 27 ነው አሁን ዛሬ የሰራሁበት ይሄንን
እንትን ቪዲዮ ሲሰራ ቀኑ 27 ስለሆነ በፈረንጆች እስከዚህ ቀን ያለውን እስከዚች ድረስ ያለችውን ኮንታክታችን አጠቃላይ ምን እናደርጋለን? ኤክስፖርት እናደርጋለን ማለት ነው። ኤክስፖርት እናደርጋለን። ከዛ የት እናስቀምጠዋለን? እዚህ ጋር ፓዙ አለ፣ ስም ሰጥተነው ማለት ነው። እዚህ ጋር በፈለግነው ስም መስጠት እንችላለን። ለምሳሌ እኔ ኮንታክት ላስት አፕዴት አልኩት። ኮንታክት ላስት አፕዴት ብዬ በዚህ ሴቭ ላደርገው ነው። አሁን ይህንን የማስቀምጥበት ስም ነው ማለት ነው። ላስት አፕዴት ብዬ ሌላ ዲቫይስ ላይ ወይም ኢሜል ላይ ወይም የሆነ ነገር ላይ ላስቀምጠው ነው። ብቻ ከዚህ ስልክ ላይ ላወጣው ነው ማለት ነው። አጠቃላይ ኮንታክቶችን ከዚህ ስልክ ላይ ላወጣቸው ነው ማለት ነው። ከዛ እዚህ ጋር የት ሴቭ ላድርገው እላለሁ። ፋይል ላይ ኤኒ ፋይል ላይ ደስ ያላችሁ ፋይል ላይ ልታስቀምጡት ትችላላችሁ። እዚህ ጋር ስልካችሁ ላይ ለምሳሌ እኔ ባክ አፕ የሚለው ፎልደር ላይ ላስቀምጠው። ባክ አፕ የሚለው ፎልደር ላይ ሳስቀምጠው እዚች ጋር ኦኬ የምትል አንድ ራይት እናደርጋታለን። ኦኬ እንለዋለን። ኦኬ ካልነው አሁን ምን እያደረገ ነው? ኮንታክትስ ኤክስፖርትድ ዱ ዩ ዋንት ቱ ኮንታክትስ ነው ይላል። ኖት ሴንድ ካልን እዛው ፎልደር ላይ ይቀመጣል። ሴንድ ካልነው ደግሞ ወደ ሌላ ኢሜል ወይም ሴንድ እንበልና እስኪ በእነዚህ ነገሮች ሁሉ ሴንድ ማድረግ እንችላለን። ኤክስፖርት ወደ እነዚህ ነገሮች ሁሉ መላክ እንችላለን። በጂሜል፣ በኢሞ፣ በቴሌግራም መላክ እንችላለን ማለት ነው። እስኪ አሁን እኔ ሴቭ ቱ ድራይቭ የሚለውን ላሳያችሁ። ፐርማነንትሊ ሴቭ የሚያደርግልን ይሄ ነው ማለት ነው። ሴቭ ቱ ድራይቭ የሚለው ልክ ጂሜል በምንከፍትበት ጊዜ ጂሜል አካውንት በምንከፍትበት ጊዜ ጂሜል 15 ጂቢ ነፃ ይሰጠናል ማለት ነው። ስለዚህ ይሄ ድራይቭ የሚባለው የሚጠቀመው ያንን 15 ጂቢ ነው። 15 ጂቢው እስከሚሞላ ድረስ እዛ ላይ ዳታን ፐርማነንትሊ ማስቀመጥ እንችላለን ማለት ነው። ይሄንን ያስቀመጥነውን ዳታ ፐርማነንትሊ ምን እናደርጋለን? የፈለግነው ቦታ ሆነን የትም ሀገር ሆነን ነው የትም ቦታ ሆነን ማግኘት እንችላለን፣ አክሰስ ማድረግ እንችላለን ማለት ነው። ሴቭ ቱ ድራይቭ ስለው በዚህ ስም ምን ላይ ያስቀምጥልኛል? ድራይቭ ላይ ያስቀምጥልኛል ማለት ነው። ድራይቭ ላይ ያስቀምጥልኛል በሰጠነው ስም ማለት ነው። ስለዚህ እዚህ ጋር ፎልደርስ የሚል አለ። ፎልደር የሚለው ላይ ከፈለግን እኔ ካሁን በፊት ኮንታክትስ የሚል ፎልደር አለኝ፣ እዛ ውስጥ ማስቀመጥ እንችላለን። እነዚህ ምንድናቸው? ካሁን በፊት ባካፕ ያስኳቸው ናቸው። በየጊዜው ባካፕ ይይዛለሁ። ስለዚህ እነዚህ ወደዚህ ልካለሁ ማለት ነው። ይሄ ስልክ ቢጠፋ ቢሰረቅ ከፈለኩት ቦታ ሆኜ ከፈለኩት ዲቫይስ ላይ ሆኜ እነዚህን ኮንታክቶች ማግኘት እችላለሁ። የትም ብሄድ የትም ቦታ በማንኛውም ሁኔታ ማግኘት እችላለሁ ማለት ነው። ስለዚህ ከፈለገን እዚች ጋር ፕላስ የምትል ፎልደር አለች፣ ክሬኤት አድርገን ማስቀመጥ እንችላለን። እዚች ጋር አናት ላይ እና ለምሳሌ ኮንታክትስ ብዬ አዲስ ፎልደር ክሬኤት አድርጌ እዚች ውስጥ ላስቀምጠው ነው። ኖ አይተም ይላል። አሁን ብቻ ያስገባሁትን ይይዝልኛል ማለት ሰሌክት እዚህ ሰሌክት ፎልደር ምትላለች እሷ ላይ አንዴ ክሊክ አደርጋለሁ። ከዛ በዚህ ጂሜል አካውንት ምን ያደርግልኛል? ሴቭ ስለው እዚህ ኮንታክትስ የሚለው ውስጥ ያስቀምጥልኛል ማለት ነው። ናው ዩር ዋን ፋይል ምን ይላል? አፕሎድድ ሆነ ማለት ነው።
ስለዚህ ጨረስን ማለት ነው። ባካፓችንን ባካፕ አድርገን ጨረስን፣ ድራይቭ ላይ ያስቀመጥን። ይሄንን ያስቀመጥነውን ፋይል በማንኛውም በላፕቶፕ፣ በኮምፒውተር ወይም በታብሌት ወይም በሌላ ዲቫይስ ሎጊን አድርገን ኢሜይላችንን ሎጊን አድርገን ስንገባ የትም ቦታ ሆነን እናገኘዋለን ማለት ነው። ስልኩ ኖረ አልኖረ አያስጨንቀንም ማለት ነው። እስኪ የት እንደምናገኘው እንየው። እዚህ ውስጥ እንገባና ድራይቭ ምትላለች፣ እዚህ ጋር ድራይቭ ምትላለች። እዚህ ውስጥ ድራይቨር ውስጥ እንደገባን እነዚህ ፋይሎችን እናገኛለን። እነዚህ ፋይሎች ምንድናቸው? ከአሁን በፊት ባካፕ ያስኳቸው ወይም እዚህ ድራይቨር ላይ ያስቀመጥኳቸው ፋይሎች ናቸው ማለት ነው። አሁን ያስቀመጥኩት እዚህ ኮንታክት የሚለው ውስጥ ነው። ኮንታክት የሚለው ውስጥ ደግሞ ሌላ ፎልደር ፈጥሬ ኮንታክትስ የሚለው ውስጥ ነው። ይሄው ኮንታክትስ አፕዴት ዶት ቪሲኤፍ የሚለው ፋይል ተቀምጦልኛል ማለት ነው። ስለዚህ ይሄንን ፋይል በፈለግነው ዲቫይስ እናገኘዋለን። ኢሜይላችንን ሎጊን ስናደርግ የትም ቦታ የትም በማንኛውም ዲቫይስ ልናገኘው እንችላለን ማለት ነው። በላፕቶፕ ብንገባ ላፕቶፕ ላይ እናገኘዋለን። በታብሌት ብንገባ ወይም በሌላ ስልክ ብንገባ የትም ቦታ ሆነን ማግኘት እንችላለን ማለት ነው። ስለዚህ በምንፈልግበት ጊዜ ኮንታክታችን ጠፍቶ ወደምንፈልገው ወይም አዲስ ስልክ ገዝተን ይሄን ኮንታክት ወደዛ ኮፒ ማድረግ ብንፈልግ ምንድነው የምናደርገው? እዚህ ላይ እንጫናለን ማለት ነው። አንዴ ስንጫነው እንደዚህ ይመጣልናል። ኮንታክትስ የሚለውን እንነካዋለን ማለት ነው። ስለዚህ አሁን በኢንተርኔት ያስፈልገዋል። በኢንተርኔት ነው እንትን የሚለው የሚሰራው። ዳውንሎድ የምናደርገው ወደ ስልካችን ምን እናደርገዋለን? አንዴ እንገለብጠዋለን ማለት ነው። በምን አይነት መልኩት? ኢምፖርት ኮንታክትስ ብሎ ይመጣልናል ማለት ነው። ኢምፖርት ቅድም ኤክስፖርት ነበር ያልነው። ኤክስፖርት ማለት ከያዝነው ስልክ ላይ ወደዚህ ማውጣት፣ ወደ ድራይቭ ወይም ወደ ሌላ ዲቫይስ ላይ ማውጣት ማለት ነው። አሁን ደግሞ ኢምፖርት የሚባለው ወደ ያዝነው ዲቫይስ ላይ ከሌላ ከኢሜይላችን ላይ ወይም ከድራይቨራችን ላይ ኢምፖርት አድርገን ኮንቲኒው እንለዋለን ማለት ነው። ኮንቲኒው ስንለው ስለዚህ እንደዚህ አድርገን ኢምፖርት እያደረገ ነው። እነዚህ ቁጥሮች በሙሉ በአንድ ላይ ወደ አዲሱ ስልካችን ምን ይሆናሉ? ይገባሉ ማለት ነው። በአንድ ጊዜ ይገባሉ። ይሄንን ይመስላል። ከተመቻችሁ ሰብስክራይብ አድርጉልኝ።